ሰላም እንዴት ናችሁ? በቀጣዩ ቪዲዮ እንግዲህ መተናል ከኤልዲክስ አይቲ ቴክ ፒኤልሲ ወይ ደግሞ ሲስ 360 ግራውንድ። እንደምታወቀው የተለያዩ አፖችን የኢአርፒ ኢምፕሊሜንቴሽኖችን እንሰራለን። በየጊዜው ደግሞ እንደዚህ ለእናንተ አጫጭር ቱቶሪያሎችን እንሰጣለን እና ዛሬ ማሳያችሁ የኦዱ ኢአርፒ ላይ ሞባይል አፕሊኬሽን አለው። ስፔሻሊ ፊልድ ወርክ ለሚሰሩ ላላቸው እንደዚህ ብዙ ሰራተኞች ላላቸው ካምፓኒዎች ሞባይል አፕሊኬሽን ፕሌይ ስቶር ላይ አፕ ስቶር ላይ አለውና ከዛ ወርደው ሊንክ ተደርጎላቸው ከኤግዚስት ከሚያደርገው አካውንታቸው ጋር ባሉበት ሆነው መጠቀም እንዴት እንደሚችሉ ነው። ዛሬ አንድ ማሳያችሁ አንድ ፋንክሽን አለ። እሱ ምንድነው? አብዛኛውን ጊዜ ያው ሰራተኞች ውጪ በሚሆኑ ሰዓት ፔቲካሽ የሚባል ነገር አለ። ወጥተው በራሳቸው ተገልግለው ለራይድም ሊሆን ይችላል ለተለያዩ ወጪዎች ለስራ የወጣ ኤክስፔንሶች አውጥተው በኋላ ላይ ኤክስፔንሱን ከፋይናንስ ማናጀሩ ጋር የሚያጣጡበት አይነት ስራ ታዲያ አብዛኛውን የስራ ቦታ ላይ እና እሱን በቀላሉ እንዴት የግድ ደረሰኝ ይዘው ቢሮ መመለስ ሳይጠበቅባቸው ካሉበት ቦታ ሆነው አፕሎድ አድርገው አፕሩቭ አስደርገው ኤክስፔንሳቸውን መቀበል እንደሚችሉ ፋይናንሻል ማናጀሩ በቀላሉ ቢሮ ተቀምጦ የነሱን ወረቀት ሳይጠብቅ ዲጂታሊ አስካን ተደርጎለት ሪሲፕት ተልኮለት እሱን ቼክ አድርጎ በቀላሉ አፕሩቭ አድርጎ ስራውን መስራት እንዴት እንደሚችል ነው ማለት ነው። ኤአይ እንግዲህ ውስጥ እንዴት ኦሲአር የሚባለው ፒክቸርን ያለውን ኢሜጅ እዛ ላይ ያለን ዳታ እንዴት ኤክስትራክት አድርጎ ማቅረብ እንደሚችል ኤአይም እዚህ ላይ እንግዲህ እንዴት ሄልፕ እንደሚያደርገን እናያለን ማለት ነው። ሶ በቀጥታ የምንሄደው እዚህ ጋር እንግዲህ እንደምታዩት ሙሉ አፕሊኬሽን አለ። እኔ ሁሉም አክሰስ ስላለኝ ነው። አብዛኛውን ሰው ግን ያው ጥቂት ሞጁሎችን ነው አክሰስ የሚያደርገው እንደ ስራው እንደሚሰራው ስራ ማለት ነው። ኤክስፔንስ የምትለዋን ሞጁል ጋር እንመጣለን። እሷን ከነካው በኋላ ወደ ኤክስፔንስ ያስገባኛል። ሶ ቀጥታ ማድረጋለሁ ስካን ነው የምለው። ስካን ካልኩት በኋላ ያው ካሜራዬን አበራለሁ። ያለኝን ያወጣሁትን ደረሰኝ በዚህ መልኩ አነሳዋለሁ ማለት ነው። እንደዚህ ክሊርሊ መነሳቱን ካረጋገጥኩ በኋላ ኦኬ ስለው ራሱ ኤአዩ ስካን አድርጎ መረጃውን ያመጣልኛል ማለት ነው። ሶ እንግዲህ እንደዚህ ወደ ውስጥ በምንገባ ሰዓት እንደምታዩት ኤክስፔንሴን ስካን አድርጎት አስቀምጦልኛል። እያንዳንዱ መረጃዬን ከነባት ኢንክሉድድ ስንት እንዳወጣው ምን ላይ እንዳወጣው ሙሉ መረጃዬን እዚህ ጋር አስቀምጦልኛል። ካታጎሪውን ኤክስፔንስ ብሎልኛል። ሶ ስካን ተደርጎም ገብቷል። ስለዚህ ምንድነው ማድረገው ሰብሚት ነው ምነው ማለት ነው። ሰብሚት ካደረኩት በኋላ እዚህ ጋር እናንተ እንደምታዩት አፕሩቭ የምትለው የምትመጣው እኔ አክሰሱ ስላለኝ ነው። ግን ለምሳሌ አክሰሱ ባይኖረኝ አፕሩቭ የምትለው በትን እዚህ ጋር አትመጣም። ቀጥታ ማጋ ነው ማናጀሪ ጋር ይመጣል ማለት ነው። ሶ በዋናው በዴስክቶፕ የተቀመጠው ፋይናንሻል ማናጀሩ ቀጥታ ይመጣለታል። እሱም ደግሞ እንዴት እንደምናይ እናያለን ማለት ነው። ቀጣይ አሁን እንግዲህ እንደምናየው ዶክመንታችን ዲጂታይዝ ተደርጓል። አሁን ልክ እንደ ፋይናንሻል ማናጀር ሆነን ብናይ ኖቲፊኬሽን ይገባልኛል። ኖቲፊኬሽን አይቻለሁ። ምንድነው አፕሎድ ተደርጎልሃል ኤክስፔንስ ላይ ተጠይቀሃል ኤክስፔንስ የሚል ነገር ነው። ሶ ቀጥታ ምንድነው ማደርገው ኤክስፔንስ የሚለው ሞጁል ላይ ሄጄ አፕሩቭ ማድረግው ቼክ ካደረኩ በኋላ መረጃው ልክ መሆኑ ማለት ነው። ኦኬ ሶ እዚህ ጋር ስመጣ እንደምታዩት ቅድም ሰብሚት ያደረገልኝ ኤክስፔንስ አለ። ሶ እመጣለሁ። ሪሲቴ በዚህ መልኩ ተቀምጧል። ማረጋገጥ እችላለሁ በዚህ መሰረት። ሶ ማየት ያለብኝ ነገር አድርግና ስፕሊት ማድረገው ነገር ከሆነ ስፕሊት አድርጋለሁ።
ካልሆነ ደግሞ ሙሉ መረጃው መካተቱን አይቼ እዚህ ጋር አፕሩቫል ነው የምሰራለት ማለት ነው። አፕሩቭ ካደረኩለት በኋላ አውጥቼ ብሩን ከላኩለት አታች ማድረግ ያለብኝ ሪሲት ካለ ልኬለታለሁ ብዬ እዚህ ጋር አታች ሰርቼ የቴሌብር ደረሰኙን ሊሆን ይችላል ኦር ሳምቲንግ የላኩበትን አታች አደርጋለሁ ሪሲቴን። ከዛ ደግሞ ወደ ጆርናሌ ፖስት ነው ማድረገው ማለት ነው። ይሄ ትራንዛክሽን ላይ ቀጥታ ሄዶ ፖስት ሆኗል። ስለዚህ ይህንን ኤክስፔንስ አውጥቻለሁ። በኋላ ፋይናንሻል ሪፖርት በምሰራ ሰዓት ኤክስፔንስ ላይ ማይ ኤክስፔንስ ላይ ያወጣሁት ወጪ አዘ ፋይናንሻል ማናጀር በቀላሉ አገኘዋለሁ ማለት ነው። ሶ እንግዲህ የዛሬው ቪዲዮ ይህን ይመስላል። እንዴት በቀላሉ ሆነን የኦዶ ሞባይል አፕን ተጠቅመን ሰራተኞቻችን ባሉበት ሆነው ኤክስፔንሳቸውን እንዴት በቀላሉ ሪከርድ አድርጎ መላክ እንደሚችሉና ፋይናንሻል ማናጀሩም ደግሞ ያንን ሪል ታይም ዳታ አግኝቶ በቀላሉ አረጋግጦ አፕሩቭ አድርጎ ጆርናሉ ላይ ፖስት አድርጎ ማኔጅ ማድረግ እንደሚችል። ሶ በዚህ መሃል ምንም ዲሌይ አይኖርም። አብሶ ወደ ክፍለ ሀገር ለሚመላለሱ ሰራተኛ ላላችሁ ድርጅቶች የተለያዩ ወጪዎች ያወጡና በኋላ ላይ ተሰብስቦ ገና at the end of the month or something ተሰብስቦ ኤክስፔንሳቸው ከሚሰራ እንዲሁ ሪል ታይም ኤክስፔንሳቸው እየተሰራ መኬድ ይችላል። ትክክለኛ የሆነ መረጃን ጠብቆ ለማስኬድ ፋይናንሻል ማናጀሩም ለሰራተኛውም ትልቅ እፎይታ ነውና ይሄ አንዱ የኦዶ አንዱ እንግዲህ ፊቸር ነው። ኤክስፔንስ ሞጁል ብዙ ስራዎችን መስራት ይቻልበታል። እቺ አንዷን ፊቸር እንግዲህ ለእናንተ እናሳያችሁ ብለን ነው። ስላዳመጣችሁ እናመሰግናለን። እንደተለመደው ኮንታክት ማድረግ ብትፈልጉ ከሆነ ዌብሳይታችንን እዚህ ስክሪን ላይ እንደምታዩት ቪዚት አድርጉን። እዛም ላይ እንግዲህ ሪኩዌስት ማድረግ ትችላላችሁ። ዴሞ ወይም ደግሞ ቀጥታ መደወል ትችላላችሁ። እናመሰግናለን።